ከኛ ይሻላል እዛ ቢሄድ ብለን እከሌን ወክለን ልከናል የሚል ሰው ካለ ምናልባት ለታረማለው ሌሎች ወንድሞችም ይሄንን አይነት ንግግር አድርጎ ኮን ይታረማሉ የለም ይሁን የዑለማ ምክር ቤት ህዝበ ሙስሊሙ አንድ ዓሊም በመድረክ ላይ አይቷቸው የማያውቅ በዕልም ሐለቃ አይቷቸው የማያውቅ በፈታዋ መድረክ ድሮ የማያውቃቸው ከየመንደሩ ዑለማ ተብሎ በተለያዩ አካላት ተመልምሎ እዛ የተቀመጡ ናቸው ተጠሪነታቸው ደግሞ ያስገርማል ነገር ልታውቁ ይገባችኋል ኢኽዋን ዑለማ ምክር ቤት ተጠሪነቱ ለአህመድ ዲን ለመጅሊሱ ፕሬዝዳንት የሰበሰባቸው ከየቦታው መርጦ አህመድ ዲን እነዚህ ህዝብ ያልወከላቸው ዓሊሞች ያልመረጧቸው ዓሊሞች ዕውቅና ያልሰጧቸው ዓሊሞች የሙስሊሙ ኡማ መሪ ዓሊም ናቸው ብለን አንቀበላቸው እነሱ ራሳቸው ነፃ አይደሉም ለፌደራል ጉዳይ ለእስልምና ለፌደራል እስልምና ጉዳይ ፕሬዝዳንት ለአቶ አህመድ ዲን አብዱላሂ ጫሎ ናቸው ተጠሪነታቸው እነዚህ ናቸው ምርጫ አካሄዳሉ የተባለው ዑለማ ምክር ቤት የማስመረጥ ስልጣን መብት የለውም እሱ ከመጅሊሱ አንድ ስለሆነ አይወክለንም የሚለውንም ስለዚህ ምንኛ ህገወጦች ህጋዊ ነገርን ማካሄድ የሚችሉበት ስልጣን በየትኛው ስልጣን እንዳገኙ አናውቅም የህገ መንግስት ስልጣና በየቦታው እየወሰዱ እንደነበር ሰምተናል ህገ መንግስትን ስልጣና መውሰዳቸው ህጋዊነትን እንዲያጠናክሩ ህግና ስርዓትን ተከትለው እንዲሄዱ እንጂ አሁንም ትናንት የሄዱበትን የመጡበትን አመጣጥ ተከትለው ህገወጥ ተግባራት እንዲፈጽሙና በህዝቡ ላይ ህገወጥ ድርጊት እንዲያስፈጽሙ መወከላቸው አሁንም የህገወጥነታቸው መገለጫ መሆኑን ሊያውቁት ይገባቸዋል እነዚህ ሰዎች ማለት ነው ህገ መንግስቱን መጠበቅ ግድ ነው ህገ መንግስቱን መጠበቅ ለኛ ብቻ ሳይሆን ለኢትዮጵያ ሁሉና ጠቃሚ ስለሆነ ህገ መንግስቱን መጠበቅ የመንግስት ስራ ብቻ አይደለም የእያንዳንዱ ኢትዮጵያዊ ዜጋ ነው ምክንያቱም ኢትዮጵያውያን ተስማምተው ያጸደቁት ህግ ነው ከሁሉ ህጎች በላይ ህገ መንግስቱ ስለሆነ አንዳንዴ መጅሊስ ጋር ተያይዞ ይነሳል መጅሊስኛ ድርጅት ነው የኛ ከመሆኑ አንፃር እንደምንፈልገው መተዳደሪያ ደንቡን ሲያስፈልገን ምርጫ በመስጊድ ይሁን ሲያስፈልገን በቀበሌ ይሁን ሲያስፈልገን እንደዚህ እንደራጅ የማን መብት ነው የኛ መብት ነው ማንንም አያገባው መተዳደሪያ ደንቡ ምንም ይሁን ምን ተዳደሪያ ደንቡን የማሻሻል መብቱ የማን ነው የሙስሊሞች ነው አሉት እንዴት ነው ምርጫው እናንተ ልታካሂዱት ነው ሲባል እኛ እስካሁን የደረሰንም የለም ማለት እነሱም ቢሆኑ አያውቁትም በዚህ አንደበታቸው አኸራቸውን ሽጠው ዲናቸውን ለውጠው ለሌሎች ጥቅምና ፍላጎት አድርገው ሐቅን ጥሰው በዛ አይነት አንደበት ሲናገሩ እኛ ፈረናል በእነሱ ጉዳይ ከዚህ አንፃር ዑለማ ምክር ቤት ስለኛ ምርጫ ሊወስን አይችልም ዑለማ ምክር ቤት አስመራጭ መሆን አይችልም